ቆይ እንደዛ አድርጌ መትችሽ እንዴት ነው የተረፍሽው? ለምንድን ነው ያልሞትሽው? ይኸውልሽ ብትሞቺ ነው የሚያዋጣሽ። ካልሆነ ግን ከተረፍሽ እኔና አንቺ መሀል የማይበርድ ትልቅ ጦርነት ነው የሚቀሰቀሰው። አይ ስንወጣ በዛው እናናገራችኋለን። ምን ነው አዲስ ነገር አለ እንዴ? አንዳንድ ፍንጮችን ስላገኘን የቤተሰባችሁ አሻራ ያስፈልገናል። የምን አሻራ? የእጅ አሻራ ያስፈልገናል። ለምን? እሱን የሆነ ደረጃ ስንደርስ እነግርሃለሁ። ማን ባሰማ? አሁን ሁለታችን እሺ። ወይኔ ባዩሽ የታባሽ ገብተሽ ነው? እርግብ የታባሽ ነሽ? ያንን ሁሉ ወርቅ ማይዘሽ የትም ማገቢያት አሳይሻለሁ። ከኔ ቀድሞ ደግሞ እነሱ ያገኙሽና ወይኔ አለቀሽም የትም አታ። ሰላም ውድ ቤተሰቦች በያላችሁበት ሰላማችሁ በዘተ ተረፍረፍ ይበል እያልኩ ለቻናሌ ታዲያ አዲስ ከሆናችሁ ሰብስክራይብ ላይክ ያደረጋችሁ ቻናሉን ተቀላቀሉ። እንዲሁም ነባሮች በላይክ ግቡ። ሀሳብ አስተያየት ካላችሁም በኮሜንት መስጫ አሳውቁ ማለት ነው። ዛሬ እንግዲህ ይዘንላችሁ የመጣንን እጅግ ተወዳጁን ድራማ ኖላዊ ክፍል 91 ነው ማለት ነው። በዚህ ላይ እንግዲህ ወይዘሮ ሚላት ራሷን ስታ ወይንም ደግሞ በጠርሙስ ተመታ ወድቃ ከወደቀችበት ላይ ልጆቿ አፋፍሰው ወደ ሐኪም ቤት እንደወሰዷት እንግዲህ በክፍል 90 ነግራናችሁ ነበር ማለት ነው። ዛሬ ከእንግዲህ በክፍል 91 ምን ተከሰተ? በዚህም እንግዲህ ሰይጣን ለበስ የሆነችው የወይዘሮ ሚላት ጓደኛ ወይዘሮ ባዩሽ እንግዲህ አይኗን በጨው አጥባ ወይዘሮ ሚላት ወደ ተኛችበት ሆስፒታል ሄዳ ለምን አልሞትሽም ወይ እንደዛ አድርጌ መትቸሽ ለምን አልሞትሽም እያለች እንግዲህ ታናቷ ላይ ሁላ ስትልባት ሰምተናል ማለት ነው። አንቺ ብትሞች ነው የሚሻልሽ፣ ካልሞትሽ ግን በአንቺና እኔ መሀል የሚከፈተው ከፍተኛ ጦርነት ሊበርድም አይችልም እያለች እንግዲህ ልክ እንደምሰማት ሁሉ እንግዲህ በጣም እየፈከረችባት ትገኛለች ማለት ነው። በዚህም እንግዲህ ልጠይቃት ሳይሆን የሄደችው እንግዲህ አኳኋኗን አይታ ለመግደል ነበር የሄደችው ማለት ነው። ነገር ግን አሲር እንግዲህ እሷንን እየጠበቀ ባለበት ሰዓት ላይ ሂድ እንጂ ምን ትሰራለህ? እኔ እኮ አለሁኝ ከሷ ጋራ እኔ እኮ እህቷ ነኝ ብላ ብትለው አሲር ግን ጥሏት ሊሄድ አልቻለም ማለት ነው። ምክንያቱም እኔ የታመመን መጠየቅ ስለመጣሁኝ ቀስ ብዬ ጠይቄ ነው መሄድ ለምን እሄዳለሁ ነበር ብሎ ምላሹን የመለሰላት ማለት ነው። እሷ ግን እንግዲህ ሰድበዋለች። ከሷ በላይ ሰይጣን የለም እንግዲህ ሰይጣን ብላ ሰድበዋለች አሲርን ማለት ነው። ወይዘሮ ባዩሽ እንግዲህ በዚህ እንዳለም ፖሊሶችም እንግዲህ ባገኙት የምርመራ ሂደት ማለት ነው እርግብን የሚያስጠረጥር እንግዲህ መረጃ እያገኙ ይገኛሉ ማለት ነው። በዚህ እንዳለ ታዲያ ለምን እርግብን ትጠረጠራለች ብሎ አቶ መስፍን በመለሰላቸው ወቅት ላይ እንግዲህ ወርቅም ሆነ ገንዘብ ይዛ ሄዳለችና እንደገናም ደግሞ ከዚህ በተረፈ ደግሞ ልጅ ነይ ብላ በተሳሳተ መረጃ መታ እናንተን ስታወናብድ ስለነበረ ከፍተኛ ጥርጣሬ አድሮብናልና እንግዲህ እሷንም በመፈለግ ላይ እንገኛለን። ለማንኛውም ያለውን ነገር እናንተን እናሳውቃለን። አሁን ግን የቤተሰቡን አባል ሙሉ በሙሉ የምርመራ ያሻራ እንድሰጡ እንፈልጋለን። ምክንያቱም እኛ ስራችን እንዲያቀልልን ስለምንፈልግ ነው እያሉ በሚሉበት ሰዓት ላይ እንግዲህ ወይዘሮ ባዩሽ የሰራችውን ስለምታቅ በጣም ደንግጣ ለምንድን ነው ደግሞ አሻራ የምትወስዱት ምን ያደርግላችኋል በማለት ነበር እንግዲህ ስትመልስላቸው የነበረ ማለት ነው። እሱ ግዴታ ነው እያለ ነበር እንግዲህ ሲላቸው የነበር ማለት ነው። በዚህ እንዳለ ወይዘሮ ባዩሽ እንግዲህ ሲያቅዘበዝባት እንግዲህ ተነስታ ወደ የላሩን በምትሄድበት ሰዓት እንግዲህ ያሲርም እና እሷ ፊት ለፊት ሲጋጠሙ ለምንድን ነው የምትከታተለኝ? ተከታተላት ተበለህ ነው ወይ የሰማኸው ነገር አለ ስለኔ? ለምንድን ነው ወይ አንተን የምትከታተለኝ እያለች እንግዲህ ግሩምቦን አንቃ እንግዲህ ስትለው ሰምተናል ማለት ነው። እሱም እንግዲህ ምን አለብሽ አንቺ መከታተልሽ እንዳጋጣሚ ነው የተገናኘን አንቀሽ ምትገልኝ ነሽ እንዴ ምናምን እያለ ነበር እንግዲህ ግሩምቦን በማሸት እሱም እንግዲህ የመለሰላት ማለት ነው። በዚህም እንዳለ እንግዲህ እሷ ስልክ በመደወል ከነሱ ወጣ ብላ ስልክ በመደወል ወደ እርግብ ማለት ነው ስልኳ የእርግብ ስልክ ሊነሳላት አልቻለም። ምክንያቱም እርግብ እንግዲህ ያንን ወርቅ ይዛ ጠፍታለች ማለት ነው።
እና ወርቁንም ሆነ ብሩንም ብቻሽንማ አንቺ ይዘሽው አትሄጅም፣ ከኔ ጋ ነው ወይንም ደግሞ እነሱ ሊያገኙሽ ይችላሉ። ከዛ በፊት ግን ከኔ ጋ አንስተሽ ስልኩን ብናወራ አይሻልም ወይ እርግብ እያለሽ ነበረ እንግዲህ ስትላት እየሰማንን ማለት ነው። እንግዲህ በዚህ እንዳለ ሰላምም ተመኝታዋ ክፍል በመግባት እመቤታችን ቅድስት ድንግል ማርያምን እየለመነች ለአንድ ጊዜ እናቴን አደራሽን አድንልኝ፣ እናቴ እንደምወዳት ልንገራት፣ እስከዛሬ እወድሻለሁ ብያት እንኳን አላቅም፣ አደራሽን እመቤቴ እያለች ነበረ ተንበረካ እየጸለየች ባለበት ሰዓት ላይ ምናቴ እየደረሰባት ማለት ነው። እሱም ሲደርስባት ከእንግዲህ ድንግጥ ብላ እንባዋን በማንባት ነበረ ቁጭ ያለችው ማለት ነው። ምን ነው ምን እየሰራሽ ነው እህቴ እያለ ቢላትም ኧረ ምንም እንዲው ዝም ብዬ እንደዚሁ እናቴን እንድታደንልኝ ብዬ እየጸለይሁ ነው እያለሽ ነበረ ስትለው የነበረ ማለት ነው። ከዛም በኋላ እስኪ እኔም ልጸልይ በማለት ነበረ አብረው ወንድምና እህት ሆነው ካልጋ ላይ እንግዲህ ወጥተው እመቤታችን ቅድስት ድንግል ማርያምን አንቺ ነሽ የልባችን መሻት መታቂ፣ እናታችን እንዴት እንደምንወዳትም መታቂ አንቺ ነሽና አደራሽን እናቴን ለአንድ አይን እንኳን ልያት እያሉ ነበረ። ሁለቶችም በሚያሳዝን መልኩ እየጸለዩ እያለቀሱ የነበሩ ማለት ነው። በዚህም እንዳለ እንግዲህ ወይዘሮ ሀናም እንግዲህ እጅጉን በጣም እያለቀሰች እንግዲህ ታይ ዝም በይ አንቺ ታለቀሽ እኔ ያለቅሳለሁ እያለች ነበር እንግዲህ ባዩሽን ስትላት የነበር ማለት ነው። አንቺ ምን ቤት ነሽ የምታለቅሽ ከዚህ እያለች ብላ ስትላት እናቴ እኮ ናት የታመመች ማን መስላሽ ነው ነበረ ብላ የመለሰችላት ማለት ነው። በዛን ጊዜ በጣም ተደናግጣለች ማለት ነው ወይዘሮ ባዩሽ። እንግዲህ ወይዘሮ ባዩሽ ወደዛ የሄደችው እውነትም ሚላትን ልጠይቃት ነው ያለበለዚያም ደግሞ እንግዲህ ምን ልታደርጋት ነው የሚለውን እንግዲህ ስናይ እንግዲህ